توني داقي لا يتبقى مشي ኧረ ዳጊ ትይልካም ይخوق عليك የሚገባኝ ነገር አውሪ በፈለኩት ማውራት ትችላለህ ከሌለም በአማርኛ አውሪ ኧረ ዳጊ እንኳን ደስ አለሽ ተሳካልሽ ጀግና በቃ አንሸንፈሻል እንደ ትናንትና የማይሆን እንደገና በጥፍ ለማሽ ነው ምንም ሽግር የለውም አንተ የማይሆን ባዘቦች ላይ እኮ እንደዛ ምን አገባ ከፈለኩ በሰማ መሆን ይችላል የምታመጣው ነገር ነው ተጠርሻለሁ በደንብ አይመለከትም በቃ ይመለከተኛል ያልኩሽ ነው እኮ ስማ አንድ ነገር በደንብ ነው የሚመለከተኝ አንተ በፊት ዳጊ ነው የማውቀው እንኳን አወቅሽ እንኳን ደስ አይፈለግሽው ምንም ችግር የለውም እንዴ መንገር ላይ እየጮኩ ጽጌ ያልኩ መጮህ ይችላል አብሪኮ ስለስራቱን ርቀስ ብላ አውራኝ ደሞ ቀስ ብላ አውራኝ ሰው ላይ ያለው ሰላም እንዴት ናችሁ የኛ ውድ ቤተሰቦች ደህና ናችሁ እኛ ደህና ነን እግዚአብሔር ይመስገን አለን ናችሁ እናንተ በያላችሁበት ሰላማችሁ ብዝስት ይበልን ያው ዛሬ ትላንትና መጥቼ ነበር ትላንትና በአብሪኮ የተከሰተ ነው አይታችኋል ትንሽ እኔና አብሪኮ ተጋጭተን ነበርና ማለት እኔ ጥፋት አጥፍቻለሁ እሱም ይቅርታ ልጠይቃችን የመጣሁት ለሱም ይቅርታ እንጠይቀዋለሁ እናንተም ይቅርታ ምክንያቱም እንደዚህ ልመታው አላሰብኩትም ነበር እንድመታው ገፋፍቶኝ ነው በቃ ስሜተኛው ስላደረገኝ ነው እንጂ ያው ወንድ ነው መመታት የለበትም እና ቤተሰቦቼ በቃ እኔ ጥፋት እንዳጠፋሁም ተሰምቶኛል በቃ እንደዚህ ማድረግ የለብኝም ምናምን ቤት ስትሄዱ ተቆጭቶኛል እንደዛ መጥፎ ነገሮች ስለሰራው ይቅርታ አድርጉልኝ እና ደግሞ በልደቴ ቀን መጥፎ ስራ ስለሰራ ተናድጄበት ነው እንጂ ሌላ ለሱ ወይ ማለት ብዙ ጥሩ ጊዜዎች ያሳልፈናል አብራችሁ ያያችሁ ነበር ከአብሪኮ ቪዲዮ ስንሰራላችሁ ስንጫወት ምንም ደስ የሚል ጊዜ ያሳልፈናል ምክንያቱም አብሪኮ መጥፎ ሰው ነው አይደለም ግን የማይሆን ወሬ ሳወራ ተሰምቶኝ ነው እንጂ እኔ ለሱ ወይ መጥፎ ልጅ ሆኖብኝ አይደለም እና ቤተሰቦቼ ይቅርታ አድርጉልኝ አብሪኮም ልክ ጥሩ ነገር አላረገ ምክንያቱም የኔ ደስታ መደሰት ነው ያለበት እንጂ ያው ዳጊ ከመጣ በኋላ ምክንያቱም ያይታችኋል ቪዲዮ ላይ መጀመሪያ ላይ ጥሩ ነበር እየሳቀ እየተጫወተ መልካም ምኞት ሲመኝልን ነበር እና ዳጊ ሲመጣ ሀበል ሲያስርልኝ ምናምን ነው የተናደደው ምክንያቱም እንዳዩት ከሆነ ስጦታ አዘጋጅቼለት ነበር ምናምን ብሎ አውርቷል እሱ ቪዲዮ ላይ ስጦታ ያው ትልቅ ይሁን ትንሽ ይሁን ሰው ባለው ነው የሚያደርገው እኔም አነሰብኝ አላልኩትም ልክ ዛም አልሰጠኝም ወይ የሱ ትንሽ ስለሆነ ተሰምቶት ሊሆን ይችላል ግን እንደዛ ማድረግ አልነበረበትም ይሄን ነገር ተሰምቶኛል ትናንትናም ሀበሉን የተገዛልሽን አውጩ ማለት አልነበረበትም ምክንያቱም ሰው ያሰጣቸው ስጦታ እንደዚህ አይደረግም ማናንጩ ቆይ ነው እንዳያችሁት ማውጣት አለ እና እንዲህ ማይደረግም አብሪኮም እንደዚህ ማድረግ አልነበረብህም እንዲመታም ገፋተኛል በጣም አናደኛል ልክ እንዳልሆነ አውቀዋለሁ እና ቤተሰቦችን ያው አብሪኮ እንዳያችሁ ጥፋት ነበረበት እንደዚህ ማድረግ የለበትም ልክ አይደለም እኔ ልክ ነው ብዬ አላስብም ምክንያቱም ጓደኛው ነኝ እኔ በቃ በጣም እኔም ከፍተኛል ደብሮኛልና ቤተሰቦች እና ኸወኸ ገብርም ይኖረኝ በጣም ተናዲደ ማታ ኮሜንትም ብዙሕ ነገራትም ላ ሪኤ ኮሜንት ማንበብኩ ነይረ ልኾነ ይኾነ ጽጊያ አስመሳይኺ አብሪኮ ኮ ይሃም ዝገይርክ ምናምን ትል ነይርኩም ምክንያቱም አብሪኩም ሕማቅ ሰብይ ይኾነ ይለኩም ላ አይ ብዙሕ ጽቡቅ ነገራት ገይርለይ ግን ከአብሪኮ ቅድም አብሪኮ ዳጊ ነው ይፈልጥ ምክንያቱም ዳጉ አድግራትና ለና ብዙሕ ነገር ሕሊፍና ኢና ተጫዋችና ኢና ቆልዕነትና ህለ ምናምን ደስ ሚድ ግዜታት ሕሊፍና ኢና እና ለምን ታይ ላይ ሐዲክም ስዳጊ ኾን ከይሉሎ نتهم تقولن خاي خلي مهناتو داقي ناداقي أوقعها همزي أوقع خلو ناقر نتنا يخواني مهناتو بزح لسحق لحزن بزح ناقر سلحلفنا ماتينا ريخهم يخو همز الرحمة خا داقي لا جاز الليل متى همزي قل متى أسير كيو خلي ما عنتي تقور يايد اللي منامي يخون صاني حنا قطوع نتلا دليك إنه يخوي اللي خدوا لي تلا أنا بلدة أن أبلاشي لا يا حزينة يا خفي وايلي كرتلت يعني مسيرنا نيرو سكمت الله السجن خلي بقى الخانة اللي خانة وقع خلنا قتل لك يا خانة نيرو أنا هتسمعني وقع يوم مالتي هو قاعد ما ينورج يا خايني في أي حال اللي هاي كرتيتي أكم لهنا أنا زي ترد أن خمخنيات زيكم تاي مسراجسي لم تاي تخاني ويجلسي أسلس معنا قرأي تناقرن لم تاي مسراجي تخاني لم تاي بلدتك أنك معلت مطيو منامني أنا مسراجي للهوا ساعات كنت عم دستني دسيني نحط الداقي مالت بتعمل تعيسابيو لباميو بزح ما تناداقي تناقر كلو دانا قري خواني
እና አብሪኮም ጥፋተኛ አይደለም፣ ጥሩ ልጅ ነው። በጣም ብዙ ጊዜዎች አሳልፈናል። ብዙ ማለት ከካሜራም ጀርባ ካሜራ ፊት ብቻውን ብቻ ከካሜራ ጀርባ ብዙ ነገር ያሳልፈናል ከአብሪኮና ለማንኛውም ቤተሰቦች ዛሬ የመጣሁት ካገኘሁት ለሱም ይቅርታ እንጠይቀዋለሁ፣ ለእናንተ ይቅርታ ማለት ስላልላችሁ ነው የመጣሁትና ሰዎቼ አብሪኮ ጋር ስደውልለት ይቅርታ ልጠይቀው ስል ስልኩ እያነሳልኝ አይደለም። ባይዘወይ ለእናንተም ያየው ነበር ኮሜንት ላይ ብዙ ነገሮችን እየጻፋችሁ ነበር እና ለእናንተም በማይሆን ነገር አስከፍቻችኋለሁ፣ ይቅርታ አድርጉልኝ። እና ዛሬ ለምን እንደመጣሁት ዳግም ጠርቼዋለሁ። ምክንያቱም ትናንትና ትንሽ ስለከፋኝም ከድብርት እንዲያወጣኝ ብዬ ጠርቼዋለሁ። ደስ የሚል ቦታ ነው፣ ደስ ይለዋል ብዬ ተስፋ አደርጋለሁ። በዛ አድርጌ ምሳሌ ጋብዛው አስቤዋለሁ ማለት ነው። ያው ግን ስለቆየብኝ ሀሳቤ ልቀይር እያልኩ ነው። ኮሜንት ላይ ጻፉልኝ ምን እንደምቀጣ ማለት ነው። ያርፋጁ ነው፣ በጣም ነው የሚያረፍደው ቤተሰቦቼ። ኧረ አንድ ነገር ሆልኝ ልጅ ካሁን በኋላ አታስቆይ፣ አትቆይ፣ አይትደምጊ ቃጢፍ ካህራ አይተጸብያ ያንቺ ሆኖ ሶላት ሃይሆን አንደስ እና እስከሚሰጥ ዳጊስ እስከሚመጣ ድረስ አብረን ሆነን እንጠብቀው። ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። እንዴት ነህ አንተ? ኧረ ተው አሁን በሰዓት ነው የሚመጣው። አረፈድኩኝ በጣም ስንት ሰዓት ነው? እስኪ እኔ ስንት ሰዓት ነው የቆጠርኩ? አንተ ከምሳ ሰዓት አልፎ ኖርማል ነው 2 ሰዓት ነው የቆየሁት። እንዳይደረግም አይደረግም። ማንኛውም እንኳን ሰላም መጣ። እንኳን ሰላም ቆየሽ። ቆየሽኝ? እኔማ አልቆየሁም። ይሄን እያዘጋጀሁኝ ነበር እኮ አላየሽኝም? በዚህ ጋር መጣሽው አይደል? አዎ በዚህ ነው መጣው። ይሄን ሳዘጋጅ ነበር። ይሄ ፕሮግራም ማርያም ለኔ ነው። ኧረ በስመ እና ለማን ነው? ይሄን ፕሮግራም ሳዘጋጁ ቤተሰብ ይኸው አረፈድክ ትለኛለች። እኔ ሌላ ስላረፈድክብኝ ልጋብዝ ብዬ ጠርቼ እሱ ይጋብዘኝ ሀሳቤ ልቀይር ነበር። ባይዘው ለምን እንዴ? እኔማ ይኸው ልጋብዝሽ ነበር ቦታውንም ስለወደድኩት ያው ቀድመሽ ስትቀጥሪኝ እኔ ቀድሜ ነው የተገኘሁት። ታዲያ እዚህ ጋር ምን እናደርጋለን? የተዛ አዎ ይሻላል። አዎ እዚህ ጋር እንሄዳለን። አያምርም ቦታው? ምን ነው? ኦኬ ነው እናሽ ነኝ። ኧረ ባግዳጊ ደግሞ አንተ ነህ የሚያምር ቦታ ተቀል የማን ነው ታዲያ? አላውቅም። እኔ ሰልፍ በዛው አይቼው ነው እንጂ የኔ አይደለም። ዝም ብሎ ነበር። ነሽ እዚህ ጋር ቁጭ በይ። ያው ይሄ ከዛ የሚያምረው ይሁን ብለሽ ይሄ ራሱ ያምራል እኮ። እሺ በቃ ይሁን። እሺ ናሹ ቁጭ በል። እዛም እንሄዳለን ከፈለግሽ ወይ አስፈቅደን። ኦሬዲ አሁን ስራ እየሰሩበት ነው መሰለኝ።
እኔ እኮ ያንተ መስለኝ ደስ ብሎ እየተራሮጥኩ ይሄዳል ማዘጋጀው እንደዚህ ስታስብ እንደዚህ ጀመርክ አንተም ይሁን ችግር የለው ለምን ታኮርፊያለሽ ከምታኮርፊ ግን ማዘጋጀት እችላለሁ ነው እስኪ ካስደሰተሽ አዎ ምን ችግር አለው ዛሬው ነው ችግር ታረቅ እንደዛ ሆነ ችግር የለውም በቃ እና የለም ሰምገብሽ የፈለኩን ቦታ ጋብዛለሁ ግን እያረፈድክብኝ ነው እኔ ቶሎ ነው አብይ እንደውም ሐሳብ ልቀይር አንተ ጋብዘኝ በቃ እኔ ነገር መንከታት መሆኑ ነው አዎ ስላረፈድክ ረብስ ሰዓት አረፈድክ ብሎ የምሳ ግብዣ ቀላል ነው በቃ ችግር የለውም እኔ ጋብዛለሁ አና ጋብዛይ ቤተሰብ ጋብዘከኝ ነን ማንኛው ችግር የለኝ አርፊድ ከስለስተዋልኩስ ምን ታያና ጋብዘለን ይሄ ችግር አቤሶቼ انا ساعتي رفيده እንዴ ሰዓት ቆጥረህ እንዴ ሰዓት መጥተህ ነገርም እንዴ እስራኤል አይደለም አቤት አነ እስራኤል አሁን እድመር ወعد دقيقه او ذاتي ما تخاقع اسرا ችግር የለ ጋብዚ ተጋጽዕኝ ቤተሰብ أنا خذكركوخي تسفى قريت بدايك السن أبيكم زلخي لا 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 ማለት ዋስማ እንዴት ነው የምታምሩት? አብሪኮ ሰላም ነው? እንዴት ነው? ወጣች ደስ ብሎኝ እኮ ከዛ ጋር ሳያችሁ ጸዴ ጠንድ ነው የሚወጣችሁ ጸዴ እያሳከኝ ምን ነው ያለው? አይ ታምራላችሁ ብዬ ነው። እሺ እናመሰግናለን። ምንድነው ለምንድነው የመጣው እዚህ? እንዲህ ጥንዶችን የሚያማምሩ ጥንዶችን የማየት ሱስ አለብኝና እሱ አዛ ታምራላችሁ ወለዱ ከበዱ እንደዛ እንድልሽ ነው አንፈልግም። ዝም ብለህ እስኪ የማይሆን ወሬ አታወራ። ለምንድነው የመጣው? የማይሆን ወሬ አላወራውም ጽጌ። እና ታዲያ መታወሪው ኑሪው እሺ እሺ ምን አርጊ ነው የምትለኝ አንተ ልጅ? ለምንድነው? አይ ታምራላችሁ ነው ቼክ ላርጋችሁ ብዬ ነው እኮ እና ቼክ የሚያረጋችሁ ሰው ፈልጉ። እሺ እናመሰግናለን። ችግር የለውም ስለማወራችሁ ምናምን ችግር የለውም። ሻውን እዚህ ድረስ የመጣ ምክንያት ለምንድነው የመጣው? እየተከታተልኩሽ ነበረ። ለምን? እንዴት ነው እየሰከሰችኝ ነው ይሰማታል ነው ምናምን ብዬ ቼክ ላረግ ነበር የመጣሁት። ያው ጉዳችሁን ደረስኩት። ምን ጉድ ነው? ለምንድነው የምትከታተለኝ? ነው እኔ አብሪኮ አልገባኝ። አንተና ነው እንዳቂ እኮ አይ ስለምንድን ነው አይደለም። ቆይ አንድ አብሪኮ እዚህ ጋር ማለት ነው። እሷ ጋር ብትሆን እኔ ጋር ናት። ክብር የሚባል አለ እኮ ክብር ይኖረው እንዴ? ስለ ክብር ልታወሪ ነው? አዎ ስለ ክብር ላወራ ነው። በስማም ዝም በይ እና ምን አርጊ ነው? ምንድነው እዚህ ጋር የምታረጋለች? እሺ ስማ አንድ ነገር እንጋደስ ስለተና ጓደኛዬ ነበር አልሽኝ እንዴ? ትናንት እና ምን እያደረግን ያለ ነው? ጓደኛዬ ምናምን ብለሽኝ ነበር። እና ምንድነው አንተ የሚያናድድ ምክንያት ምንድነው አሁን? ወይስ ዳጊ ስላለ ነው የተናደድከው? የምፈልጊው ነገር እየተሳካልሽ ስለሆነ ደስ እያለሽ ነው። እስቲ ፈገግ በይ በእናትሽ። አውቆ እጅን ወደ ዛርክ አንድ ነገር ጠይቀህ መጀመሪያ አንተ ጓደኛዬ ነህ አይደለም? ምን አይመለከትም። ጓደኝነታችን አፈራ በላሽው እኮ። እሺ በቃ እኔ ደስተኛ ነኝ። ደስተኛ ነኝ። ቀኔ ያተበላሽብኝ አሁን። ደስተኛ ነሽ እንዴ? ከደቂቃ ደስተኛ ነኝ። ደስተኛ አትከነ እሱና የምፈልጊው ከዛ በኋላ ነው በእንትን በቃ አብሪኮ በቅናት ርርድብን ይላል ምናምን ብለሽ አስበሽ ነው። ተሳክቶልሻል። ጀግና ኦ እንዳሸነፍሽ ተሰማሽ አይደል? አሁን አረበስ ስለኔ ተናገርሽ ብለሽ እንደዚህ ሶና ነበር ማየት የምትፈልጊው። በጣም የተሳካልሽ በቃ ደስ ነው የሚለው። በስማ ደስ ብሎሻል አሁን ስላሸነፍሽ። እሺ ምንድነው የምትለኝ? ምን አርጊ ነው የምትለኝ? በቃ አሁን ሂድልን። አሁን ከሰው ጋር ነው ያለሁት። ለኔ ተው ለሱ ብለህ ግን አክብረኝ። እኔ ሰው አይደለሁም። ሰው ነህ አይደለም አላልኩም። ለሱ ብያለሁ። ግን መጣት ለሱ ብያለሁ። አከብርሽም ማክበር ካለብኝ ነው ማከብርሽ ታዲያ
እና ምን አግኝተህ ምን ሆነ ነው እንዴ እንደሱ ብታወሪብኝ አልፈልግም። ለሱ ብለህ አክብረኝ ምናምን ልትይኝ አልፈልግም። እሺ እንትን በል መጀመሪያም ስላከበርኩሽ ትላንትና እንደዚህ በጣም በጥፊ ተማተሽ ስትይጂ ስላከበርኩሽ እንጂ ለሱ ብዬ አይደለም ማከብርሽ። ትላንት ስላጥፊው ይቅርታ አድርግልኝ። እንደዚህ ማድረግ አልነበር፣ ግን በአንተ ሰበብ ራስህ ነው ያናደድከኝ። የማይሆን ወሬች ስታወራ ነው የመጣው። እንትን በል አብሪኮ አረፍ በልና ችግር የለም። በቃ አረፍ ካለኝ ነው ወሬዎች ነው ያለብኝ። ታወራላችሁ። እኔ እዛ ምንም እኮ ማውራ ነገር የለም። ምንም በቃ እሺ፣ እኛ ደግሞ እየተጫወትን ነው እኮ ደስ የሚል ጊዜ እያሳለፋችሁ እስቲ ተቃቀፉ ምናምን ሰደኝ ነው ባይዘቦች ላይ ታምራላችሁ። ደስ ያለሽ አውቀሽ እንደነበረ ደግሞ ገብቶኛል እንጂ አሁን የሰውን ስሜት ከአእምሮ ላይ እንደዚህ ከአይኑ ከፊቱ ከድርጊቱ አይተሽ መረዳት ትችይ ነበር ጽጌ። ግን አንቺ አውቀሽ ባላየ አለፍሽው አይደል? አብሪኮ ስነ ስርዓት ይኖረው አታናደኝ። እዚህ እንደ ጓደኛ ባለፈው በልደቴ ቀን ረበሽከኝ፣ ዛሬ ደግሞ በደስታ ቀን ምንድነው የምትሆነው? እንደዚህ እንድንጨረጨር አይደል የምትፈልጊው? እንዴ ባንቺ እንትን እንድላይ ፈለግሽው? ምንም ችግር የለውም። እንዴ መንገር ላይ እየጮኩ ጽጌ እያልኩ መጮህ እችላለሁ። አብሪኮ ስነ ስርዓት ይኖር። ቀስ ብለህ አውራኝ፣ ደግሞ ቀስ ብለህ አውራኝ። ሰው ላይ ያለው ቀስ ብለህ አውራኝ። እሺ ምን አድርጊ ነው የምትለኝ? እኔ ምን እንደሆነ እንደፈለከው? እሺ ጤና አይደለም እንዴ? ምን ቢሆን ከነ ያለው ጭራጭ ብለህ መከታተል ጀመርክ። እኔ እኮ ገና በደንብ ነው መከታተልሽ እያንዳንዷን እርምጃሽን በደንብ። እኔ ደግሞ አንድ ነገር የፈለኩበት ቦታ መዋል ይችላልው፣ ከፈለኩበት ሰው ይችላልው። እሺ የምታመጣውን እናያለን። እንደዚህ ለመገናኘት ነው አንተን የምትይው። የፈለኩበት ቀን ማግኘት ይችላልው። አይገባም ላንተ የሚመለከት። እኔ ስጠራሽ ለምን ጠራኸኝ እያልሽ ትመጫለሽ። እሺ ለሱ የተለየ ነገር ከሌለሽ እኔ ስጠራሽና እሱ እንትን ስትይ እንዴት ነው ልዩነት ያመጣው? እስኪ ንገረኝ። እስኪ ነው እዚህ ጋር ምን ደብቅሽ ነገር አለ ነው? ብደብቅም ባይደብቅም አንተ የሚመለከታችሁ ህይወት ነበረ። እንደዛ ነው እንዳስረዳን የምፈልገው። ዳጊ እንደማውቀው ታውቃለህ አንተ በደንብ አድርገህ። አላውቅም፣ ምንም የማውቀው ነገር የለም። በቃ አይመለከትም። በቃ ከዚህ ምንም የማውቀው ሰው የለም ምናምን ስትይ አልነበረ? በቃ አሁን ከዳጊ ጋር ነኝ፣ ደስተኛ ነኝ፣ ደስ ብሎኛል፣ እየተጫወትኩ ነው፣ እየሳቅኩ ነው። አንተ መከታተል አላውቅም። የምትሄድ ከሆነ ቀስ ብለህ ግን አንቺ ተዝናኝ ተጫወሽ። ግን እኔ እንደዚህ እንዳብዳ አልፈልግም። ለምን ተጫወተውም? ቆይ ጽጌ አንዴ ተረጋጊና አንቺ ተው። እዚህ ጋር መግባት እኮ እንደዚህ ምንም መጨቃጨቅ እኮ ያስፈልጋል። እሱ ምን የሚያወራው ራሱ አያውቅም። በስነ ስርዓት አያወራም። አንቺ እኔ ስለትላንት ነው ይቅርታ ጠይቄ። ለምን ተራክታችሁ አታወሩም? ና ቁጭ በል አንተ። ቁጭ በል የምትሄድ ከሆነ አትቀመጣ። በቃ ሂድ። ከዛ እንደዚህ መጨቃጨቅ ሳይሆን በቃ ኧረ ዳጊ እየሰማሁ አይደል እንዴ? እኮ ቀስ ብላችሁ ተራክታችሁ ለምን አታወሩም? በማይመለከተው እየገባ ነው። በማይመለከተው ይመለከተኛል። ጽጌ አይመለከተው። አንቺ አልገባሽም እንጂ ስላንቺ በደንብ ነው የሚመለከተኝ። እሺ በደንብ ይመለከተኛል። አይመለከተው። አሁን የምትሄድ ከሆነ ሂድልኝ። ከልብሽ እንዳልሆነ አውቃለሁ። ባይዘበሽ ላይ እኔ ከልብሽ ነው ተንቀርቀሽ ያለሽው። አብሪኮን አስቀነዋለሁ ምናምን ብለሽ ነው። እኔ እንደዛ አላሰብኩትም። ራስ እንኳን ደስ አለሽ። ንቀነው ተንጨረጨርኩሽ። ደስ አለሽ። አሁን እሺ በቃ ሂድ። በቃ ሂጂና ጸሎትሽን አስገቢ። በቃ አብሪኮ ተንጨረጨረ ምናምን ብለሽ ጸሎትሽን አስገቢ። እሺ አብሪኮ የማይሆን ወሮች ባይዘበሽ ላይ በጣም ታምራላችሁ። ደስ ትላላችሁ። ይኸው በቃ ምንም ይወራ ነገር የለበትም። ለምን አገኘሽው? ለምን ሀበል ገዛልሽ? ምናምን የማይመለከትም አትግባል እዚህ ጋር ማለት ነው። ምንም የሚመለከተው ጉዳይ አይደለም። እኔ ከፈለኩበት ሰው ጋር መዋል እችላለሁ ወይስ እኔ ነው እንደ እንትን አሰብከው? እንደ ወንድም በቃ እንደ ወንድም እንደ እናቴ ልጅ አደረኩ። ወጣሽ ገባሽ ምናምን። እኔ በወጣበት በገባበት ራሴ ማውቃለሁ። ትልቅ ልጅ ነኝ። አሁን ደግሞ ከዳጊ ጋር ነው ያለሁት፣ ከሌላ ሰው ጋር አይደለም። እሺ አንዲ ወይም ልነሳላችሁ እዛ ጋር ታወራላችሁ። ምንም እናወራው ነገር የለም። ብሬም የሆነ ወሮች ይያው አረ በደንብ እንትን ባይዎች ባለፈው ስመሻው ነበር እንዴ? እኔ ስመጣ ደረሰ ምንድነው የሚያንጨረጭር? አንተ አይመለከትም እኮ አሁን ለኛ አዲስ ነገር አይደለም ይሄ መራገፉ ነው። እንደዚህ ማስመሰል አይጠበቅብሽም። እሺ ኧረ ዳጊቱ የምትፈልጉ ይኸውት አለኝ የሚገባኝ ነገር አውሪ። በፈለኩት ማውራት ትችላለህ። ከሌለም በአማርኛ አውሪ። ኧረ ዳጊ ምንም ይወራ ነገር የለም። ቢቶ ተደጎ በቃ ለዋጋ ይፈልጥ ለጎራ ይፈልጥ ጭራጭራሽ ይሌላ ላይ ኸምኸት ምናምን ይከታተለንም ዳሚል ገርምት አነ ማለት ካውዚ ከአብሪኮዚ ነገር ሲይ ጽበይ ነው ያለ አደረክ ንኸድና ደቁት እንደዚህ እንደሆነ ያረግሽኝ። ግን አንቺ እንደሆነሽ ታውቂያለሽ አይደል ጽጌ? ምን ነገር ማለት የዚህ ሁሉ ነገር ምክንያት አንቺ ነሽ። ባይዘባች ምን አረኩኝ? አንቺ ነሽ እንደዚህ አብሪኮ የሌለውን ጸባይ ምናምን እየሰጠሽ ያለሽ አንቺ ነሽ። እሺ ተሳካልሽ አይደል? ደስተኛ ነኝ ነው ያልሽው ከሱ ጋር? በጣም ደስተኛ ነኝ። በጣም እንኳን ደስ አለሽ። እኔ እንደዚህ እብድ እንድላይ ፈለግሽ አብሪኮ ስለሰራ ነው። በቃ ማረኝ ሂድ። በቃ ምትሄድ ከሆነ እንደዚህ እንደሆነ አይፈልግሽ ሲጀመር። እንደ ትላንትና እንኳን ደስ አለሽ። ተሳካልሽ ጀግና። በቃ አንሸንፈሽ እንደ ትላንትና የማይሆን እንደገና በጥፍ ለማሽ ነው ምንም ችግር የለውም። አንተ የማይሆን ባዘቦች ላይ እኮ እንደዛ አንተ ምን አገባ ከፈለኩበት ሰው መሆን ይችላል። እችላለሁ። እስኪ የምታመጣው ነገር እንዴ
ምንድነው እንደ አባቴ ተቆጣጣረኝ ምን ሆነ ነው እቆጣጠርሻለሁ በደንብ አይመለከትም በቃ ይመለከተኛል እያልኩሽ ነው እኮ ስማ አንድ ነገር በደንብ ነው የሚመለከተኝ አንተ በፊት ዳጊ ነው የማውቀው ከዳጊ እንኳን አወቅሽ እንኳን ደስ አለሽ በቃ ሁሌ ከዳጊ ጋር አልለይም ሁሌ ከጎን ነኝ ሁሌ አጠገብ በቃ ለምን እንዴ ተዛዝላችሁ ምናምን አትዞሩ ዳብሪኮ ስትሉ ሌላ ጊዜ ደግሞ ተዛዝለን ጫወት ምናምን እንደገና አረጋ እንደዛ አዝለሽ ምናምን ብትይጂ የተሻለ ነው እሺ እንደሱ ለአንተ ልትነግረኝ አትችልም በደንብ አውቀዋለሁ እሱ ነገር እኮ ተዛዘሉና በደንብ ማለት እሺ ከፊቴ ዘወር በልኝ በቃ ላውራኝ አልልም ያወራው አይደል አፍቻለኝ ነው እንዴ የምትለው ተወኝ ዳጊ እኮ አንዴ እናውራ በእናትህ እሺ እኔና ምንም እኮ እንደዚህ እንደሆነ አይፈልግሽም ኧረ ዳጊ ምን በየነስኪ ምንድነው የምሰማው ይሄ ልጅ አብሪኮ ለምን አናወራም ማምጣት ያቀረብህ መጣኝ እንዴ እሺ ምን አርጊ ነው የሚለኝ ዳጊ እንደምታየው እኮ ነው ምን አርጊ ነው የሚለኝ ይሄ ልጅ እርብስማ መስራት የሚባል ነገር የለውም እንዴ ይሄ ልጅ ችግር የለውም በቃ ተረጋጊ አንቺ ከዚህ ፐርፌክት ዳጊ አሁን እስካስበው ባለፈው ረበሽኝ ዛሬ ደግሞ መጥቶ ረበሽኝ ምንድነው የማደርገው እሺ ዝም ብሎ እየተከታተለኝ ነው እንዴ አንተ ስነ ስርዓት የሌለው ልጅ ደማ አነ ወይ ረኺያ خزارهم كريا ወይዘልጅ ከልጅ ተረታይ ለኸይር ኸውከ ምንም ለውጥ እኮ ይመጣይ ራይ በቃ እርሽ በቃ እሺ እስከ يسكيد برك الحقي ኧረ ችግር የለም ተሆይን ማድብራና እንደ እኮ ተጫወትና አይነ ደስተኛ ማልተን ሐፍና ሳይሮም ዛይን ነገራት ችግር የለም አነ ረኺያ خزارهم كريا ተልካትሮ ዳጊ ራይ እስኪ በቃ እንደ የሆነ ነገር ታናግረከው